እዚህ በድርጅቱ ምክንያት ከባለቤትህ ከልጆች እናት ጋር ሁሉ ተጋጭተሃል። አልተጋጨውም። በምን ጉዳይ ነው ልጋጭ የምችለው? ከልጆች ባለቤት ጋር እሱ የግል ህይወት ነው። የግል ህይወት ግን ከድርጅቱ ጋር የተያያዘ ነገር ስለሆነ ምንም ለእሷ የምሰጣት የገንዘብ ፍጆታም የለም። ቤቱም በዛ ላይ ህመምተኛም ናት። ወደ ሕክምናም የሚባለውም ነገር እዛ ላይ ሲደረስም ከዚችኛይቱ አብረሃት ካለችው ገንዘቡን አብረሃት ካጠፋችው ብዙዎች እህቶቻችን ያንተን ጉዳይ እንደ ማስታወቂያም የተለያየ ነገር ሲሰሩ የነበሩ ልጆች ጭንቀት ውስጥ ናቸው። እንዴት እንናገር፣ እንዴት እናውራው፣ ወደ የት አድርገን እናቅርበው፣ ይሄንን ስንል ኑሮን ገንዘቡ ጠፍቷል፣ ምን ብለን እናውራ የሚል ሁሉም ታፍኖ በጭንቀት ላይ ነው ያለው። አሁን ግልጽ ይውጣ። አንተ ጀመርክላቸው አይደል? እንትና ጀምሬላቸዋለሁ እንዲያወጡ ነው አሁንም እየጠየኩ ባለው። ግን አሁን እኔ አጭሩ ነገር የምነግርህ ኢትዮጵያ ከገባ በኋላ ችኛይቱን ልጅ ወስደህ አሁን ጫማውን ሁሉ ነገር አሳይቻለሁ። እኔ ማንም እንትን ብሎኝ አይደለ፣ እከታተላለሁ። በነገር ላይ አሁን እየጠየቅ ያለው ፕራይቬት ነገር ነው። እኔ ከፈለገኝ ጋር እሱ ደግሞ ከድርጅቱ ጋር የተያያዘ ነው። በጎ አድራጎት ኢትዮጵያ ስገባ ከዛ ችኛይቱ ጋር የተጋጨበት ምክንያት ችኛይቱም በእኛ በኩል ስለመጣች ነው። አሁን ይህን ነገር ያልኩ አሁን ይህን ነገር እያነሳን እየገፋ ወደ ውስጥ እያስገባኝ ነው። መግባት የማልፈልግበት ነገር ላይ እያስገባኝ ነው። ባለቤትም ወደ ሚዲያ እንዳትወጣ በሽምግልና ላይ ናት አይደል? ይሄ ግልጽ ነገር እኮ ነው። የልጆች በጭራሽ አሁን እሺ፣ ሌሎቻችሁ ቀጥሉ፣ ችግር የለውም። አሁን ማፈንዳት ያለባችሁ ማፈንዳት ስላለባቸው አንላቀቅም። በጀርባ ያላችሁ ሰዎች ውጡ፣ ተናገሩ። አለ ተስፋዬ ጋር አይደለም እኔ ጉዳይ፣ ሌላ ተስፋዬ ጋር ጉዳይ ያላችሁ ጠይቁ። እኔ ጨርሼ እዚህ በድርጅቱ ምክንያት ከባለቤትህ ከልጆች እናት ጋር ሁሉ ተጋጭተሃል። ለአንቺ መቼም ውሸትም አታውቂም። ሀቅን ትናገሪያለሽ፣ ፊት ለፊት ትጋፈጫለሽ። ስለ ተስፋዬ ገንዘቡ ስለመጥፋቱበትና በግሩፕ የተሰበሰበውን በተለያየ መንገድ አንቺም ከኪስሽ ያወጣሽው ገንዘብ አለ። ቅድምም እንዲያጋጣሚ አምልጦሽ ያው ተናግረሻል። እሱን አትቅጭም። ግን ይሄ ሁሉ ገንዘብ እንደጠፋበት ጠፍቶበት እንደጠፋ በግል ጉዳዩ አጥፍቶት እንደጠፋ ታውቂያለሽ አታውቂም? አውቃለሁ አላውቅም አላቅም። እስኪ ወላሂ ልጆችን ኢንሳኝ አላቅም። ወላሂ ላዚም አላቅም። ተሰብስቦ ብር ይዞ እንደጠፋ የማውቀው ነገር የለም። እኔ እስከማውቀው ድረስ እዚህ የምንተባበራቸውን ልጆች ልከን ይቀበለናል። ቅድም እንደገለጸልህ ደግሞ 3-4 ጊዜ ሬሳ ስንልክ ራሳችን ተቀብሎናል፣ ቤተሰቦቻቸውን ተቀብሏል። ያንን በተመለከተ የሚዋጣው ገንዘብ ወይም ይሄ ለካርድ ተብሎ የሚመጣው 4000 ያንን ሁሉ ከበር ስለማያደርግ ራሴ በራሴ የማደርገው እርዳታ ለድርጅቱ ግን ይዞ ስለመጥፋቱ ወይም ድርጅቱ ላይ ችግር እንዳለበትና ድርጅቱ ገንዘብ ጠፍቶበት ተስፋዬ እንደጠፋ አንቺ አታውቂም? ላ ጠፋ አይደለም። እኔ ላስረዳሃ። አንተ ጋር አደራረሱ ለውጥ ሊኖረው ይችላል። እኔ ማቀውን ደግሞ ልንገርህ። እኔ ማቀው ኢንካም ስለሌለው ድሮ ከነበረበት ቦታ ቀይሮ ሌላ ቦታ ሄዷል። ኦኬ፣ በፊት ልጆችን ይቀበል ነበር፣ መቀበል አቁሟል። ለራሱ ኬዝ ደግሞ ከሀገር ወጥቷል። ከዛ በተረፈ ግን ገንዘብ ይዞ ጠፋ የሚለው ነገር እኔ ጋር አልደረሰም። በራሱ ኬዝ እንዴ? ይሄ ፐርሰናል ላይፉን እኔ አይመለከተኝም። ድርጅቱ ጋር የተያያዘ ነው። በድርጅቱ አሁን ራሱ እኮ ይኸውልሽ ካርድ ጆከር፣ አንድ ነገር ልንገርህ። ወላሂ ልዓዚም ወላሂ ከድርጅቱ ጋር በተያያዘ ነገር ከሀገር ወጥቷል ወይም ጠፍቷል የሚል ነገር እኔ ጋር አልደረሰም። ከሀገር ወጥቷል ሳይሆን ገንዘቡ ሙሉ በሙሉ የወጣ ገንዘብ። የትኛው ገንዘብ ጆከር? የትኛው ገንዘብ? ራሱ እኮ ለካርድ ይኸውልሽ 2 ሚሊዮን ብር እኮ አለሽ እኮ። ያ ከነበረው ያላቅም። የትኛው ገንዘብ ትያለሽ? እሱ 2 ሚሊዮን ብር አታሳስተው ጆከር። የከኝ በድርጅቱ አካውንት እስካሁን ስንት ብር ገብቷል አልከኝ? እስካሁን የድርጅቱ አካውንት ምንም ገንዘብ ገብቶ አያውቅም አልሽ አይደል? 2 ሚሊዮን መንገድ አታስታት። አሁን መንገድ አታስት ጆከር፣ አዳም። በማንኛውም ምን ያህል ብር ገብቷል እስከዛሬ ስትል ወደ 2 ሚሊዮን ብር ገብቷል ያልኩ። እሷ እያለች ያለችው አሁን ጭራሽ የባንክ አካውንት ቁጥር አለ። በነገር ላይ አይ አንተ መንገዱን አታስታ። እስከዛሬ ምን ያህል ብር ገብቷል ላልከው ነው። አዳምጠኝ። አንተ 2 ሚሊዮን ብር ቢያንስ ገብቷል አልክ። ይሄ ከሆነ እኛ ያንን ድምሩን መደመር አያቅተን፣ ንፍጣሞች አይደለን።
ግን ሙኒት አሁን ያለች ለማወቅ ደግሞ ባንክ አካውንቱን እስከ ትላንት ድረስ ትራንዛክሽን ማየት ነው። ስለ ሙኒትና እኔን እኮ እያወራን አሁን አንተ እኮ ተስፍሽ ይጠይቀኝ እኔ ልመልስለት። አንድ ጊዜ እማውቀውን እኔ ያስረዳሃለሁ ጆከር ያለምንም ችግር። ይኸውልሽ እሱ አሁን አንቺ ድርጅቱ አቅቶት አንቺ እንደምትረጂ ከግልሽ እንደምታወጪ ያለውን ሌላ ሰው እንደማያወጣ እየተናገርሽ ነው። ስህተት ነው። እሱ ላይ እንድትመለሽ ስለፈለኩ ነው። አሁን ሌላ ጭቅጭቅ ውስጥ የገባ ነው። ቢያንስ 2 ሚሊዮን ብር ገብቷል አለ። አየሽ ድርጅቱ ከተከፈተ ጀምሮ 2 ሚሊዮን ብር ገብቷል አለ። እኔ ድርጅቱን ካወቅኩት የ6 ወር የ7 ወር እድሜ ነው ያለኝ። ረጅም ጊዜ ሙሉ መረጃ የለሽ። ኢንካሙን ላቅ አልችልም። ምክንያቱም የድርጅቱ አባል ነኝ፣ ረዳት ነኝ እንጂ ውስጥ ገብቼ የሚሰሩትን ስራ ሰርተሻል። ማስታወቂያ ሰርቻለሁ። ምክንያቱም ብዙ ልጆችን ረድቶልኛል ፐርሰናሊ። እኔ ወይም ሳሪ መሲ ታውቀናለህ፣ ተሰብስበን ልጆችን ከዚህ አስተካክለን ስንልክለት ለዚህ ለ2 ወር ያክል ተቀብሎ አስታሞልናል። ምክንያቱም አቅም እንዴት ገንዘብ አጣ። የወጣው ገንዘብስ የወጣው ገንዘብማ እኔ እስከማውቀው ተስፍሽ ማነህ ጆከር፣ እኔ እስከማውቀው ድረስ ልጆቹ የላኩት ገንዘብ ልጆቹ ላይ ነው የዋለው። እናሳጥረው ተይውሽ። አንቺ ስለ ተስፋዬ ምንም የምታውቂው በተጭበረበረም በተለያየ የሰማሽው ነገር የለም? ስለ መጭበርበር ምንም የሰማሁት ነገር የለም። መጭበርበር ሳይሆን የተጭበረበረ ገንዘቡን የያዘው በዚህ በድርጅቱ ስም የወጣው ገንዘብ ከሌላ እንትን ጋር እንትን ብሎ ገንዘቡ ጠፍቶበት ድርጅቱንም ዘግቶ ወደ የነበረበት ሀገር እንዴት ነበር? ይህንን ነገር አልሰማሽም? የሚወራ ነገር አለ። ሰሞኑን ሚዲያ ላይ ይዘን እንመጣለን ብለው ሰዎች ብለውኛል። ያንንም ደግሞ በተናገሩ ሰማለውኝ። እኔም ሰሚ ነኝ። ምክንያቱም ሲጀመር እስከማውቀው ድረስ በእኛ በኩል እኛ በረታተን የተሰበሰበ ወይም ይሄ ለካርድ ተብሎ የመጣው ነገር ለጡት ካንሰር በተላከችዋ ልጅ ሬሳው ከአንዴም 2 ስንልክ እዛ ላይ እንደዋለ ነው የማውቀው። ጎሎም ደግሞ አስተካክለናል ራሳችን። ይሄንን ብቻ ነው የማውቀው። ግን ትርፍ ገንዘብ ኖሮ እሷ አጭበርብሮ ይዞ ሄደ የሚለውን ነገር አላውቅም። ወሬውን ሰምተሻል። የሆነ ወሬ አለ፣ በፐርሰናል ላይፍ ውስጥ ያለ ወሬ አለ። ያ ግን እኔ በፐርሰናል ከድርጅቱ ጋር በትልቁ ድርጅቱ ጋር የተያያዘ ስለሱ የማውቀው ነገር የለም። ቤቱን መልቀቁን አውቃለሁ። አሁን የመጡበት ድርጅት ላይ እርዳታ እያደረጉ እንዳልሆነ እንካም እንደሌላቸው ይሄንን ሰምቻለሁ። ከዛ በተረፈ የራሱ ፐርሰናል ላይፉ ላይ የሚወራ ወሬ አለ። እኔ ጆከር አንተ መተህ ሙኒት እከሌን እናግዝ ብትለኝ የጆከር ፐርሰናል ላይፍ ምንድን ነው አይደለም የምለው። የመጣችሁ ልትረዳ የመጣችሁ ልጅ ምንድን ናት ነው የምንለው። ፐርሰናል ላይፉ ላይ የደረሰው በድርጅቱ ምክንያት ነው። ምንም ስራ የለውም ድርጅቱ። በድርጅቱ ገንዘብ ከሌላ ሰው ጋር ነበር፣ ከሌላ ይችኛዋ ደግሞ ያን በዛ ላይ እኔ አሁን ራሷ ቦታ ስለምጠ እዚህ ውስጥ መግባት አልፈልግም። አሁንም ሌላ እንትን ውስጥ እኮ ስለሚያስገባን ነው ተያይዘን። ገብቶሻል አይደለ? ያን አንቺ የምትይውን ነገር ራሷ ባልተቤቷ ላይ ስጀምር የሰነድ ማስረጃ አለ። የኦፓል ማዕድን ያወጣሉ። ኤርፖርት ሰው አላቸው። የሚሸጠው ዱባይ ነው። በእርዳታ ስራ ላይ የተሰማራችሁ ናችሁ። ስማችሁን ልጠራለሁ። የግድ እኔ ጋ አይደለም፣ ሌላ ቦታ ግን ሄዳችሁ መከላከል ትችላላችሁ። የመጀመሪያው ፊት አውራሪ ሚኪ ነህ። አምሶሪ ራሳችሁን ትከላከላላችሁ። እኔ ስማችሁን ነው እየጠራሁ ያለሁት። በእጅ የደረሰው መረጃ ነው። ሁለተኛው ተስፋዬ አደርጌ ነህ። ሶስተኛው ከኔ ጋር ብዙም ትውውቅ የለውም፣ ዴቭ ፒሲኤል የተባለ ሰው አማራ ክልል ወሎ ውስጥ የኦፓል ማዕድን ምስኪኖችን እያስቆፈራችሁ እያስወጣችሁ ዱባይ ትሸጣላችሁ። ዱባይ ስትሸጡ ደግሞ ኮኔክሽን አላችሁ። እነ መሲ ብርጅስቶን ራስሽን ነፃ ማውጣት አለብሽ። ይህን ያህል ካደረስኳችሁ እናንተ የተለያዩ ነጥቦችን አገናኝታችሁ ድረሱባቸው። ስለዚህ የመረጃው መንጨሱ ነው። ፍራኦል ቲቻ ነው።